ይህንን ቪዲዮ ኢየሱስ ጌታ አይደለም፣ አምላክ አይደለም፣ ከነቢያት አንዱ ነው፣ ከነቢያት አይበልጥም ለሚሉት ቶሎ ሼር በማድረግ እንድታደርሱላቸው ጠይቃለሁ። አሁኑኑ ሼር አድርጉላቸው። በተለይ በግልጽ ለሙስሊም ወንድሞቻችን አድርሱላቸው። ኢየሱስን ለማብጠልጠል ኢየሱስ አምላክነትን ለማውረድ ዝቅ ለማለት በማፀን የተወለደ ለሚሉቱ፣ ተርቧል ለሚሉቱ፣ ይሸናል ለሚሉቱ ኢየሱስን ለማብጠልጠል ሲሉ እጅግ በጣም አስጸያፊ የሆኑ ቃላቶችን ለሚጠቀሙ ለምወዳቸው ኢየሱስ አምላክነትን ለሚቃወሙ አምላክነቱን ብቻ ሳይሆን ከኢየሱስ ይልቅ ማመር ለሚመቻቸው ከኢየሱስ ይልቅ ሌሎችን ማንሳት ለሚቀልላቸው እንድታስተላልፉ አሁን ጠይቃለሁ። እናንተ ወዳጆቼ ስለ ኢየሱስ ክርስቶስ ማንነት በትክክል ሊነግረን የሚችል መጽሐፍ ቅዱስ ብቻ ነው። ከመጽሐፍ ቅዱስ ውጪ ታሪክ፣ አርኪኦሎጂ ጥናት ቢሆን ወይም የሌሎች ሃይማኖት አስተምህሮ ቢሆን መጽሐፍ ቅዱስን የማይጋጭ መጽሐፍ ቅዱስን የሚደግፍ ከሆነ እንደ መጽሐፍ ቅዱስ ከሆነ እንቀበላለን። መጽሐፍ ቅዱስን የሚጋጭ ከሆነ ይህ ተቃውሞ እንጂ ስለ ኢየሱስ ምንም አይነት መገለጥ የሌለው ተቃውሞ እንደሆነ ይታወቃል። ተገልጧል፣ አምላክ ተናግሯል፣ ከፈጣሪ መጥቷል ቢባል እንኳን ሰማይና ምድርን እየሰራ እግዚአብሔር ሳይሆን ሰይጣን መሆን አለበት። በግልጽ ነው የምናገረው፣ ሰይጣን መሆን አለበት። መጽሐፍ ቅዱሳችን ኢየሱስ በአንደኛው ክፍለ ዘመን መግቢያ ላይ ነው በስጋ የተገለጠው የተወለደው። ከኢየሱስ መምጣት ኢየሱስ ከመወለዱ በፊት የነበሩ እነ ሙሴ፣ እነ ኢሳያስ፣ ሌሎች ነቢያት ስለ ኢየሱስ እንደተናገሩ ራሱ ኢየሱስ በአፉ ተናግሯል። በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 39 ላይ እንዲህ እንላለን፣ በእነርሱ የዘላለም ሕይወትን የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። እነዚሁ መጽሐፍት ስለ እኔ የሚመሰክሩ ናቸው፣ ስለ እኔ ይናገራሉ አለ። ቅዱሳት መጽሐፍት ስለ እኔ ይናገራሉ አለ። የተናገረው ኢየሱስ ነው። ኢየሱስን ነቢይ የምትሉ ከሆነ ነቢይ የሚናገረውን ቃል ስሙ። እርሱ እንደዚህ ብሏል፣ መጽሐፍት ስለ እኔ ይናገራሉ አለ። ወረድ ብላችሁ ደግሞ አሁንም ወደ 46ኛው ቁጥር ስታነቡ ሙሴን ብታምኑ ኖሮ እኔን ባመናችሁ ነበር፣ ምክንያቱም እርሱ የጻፈው ስለ እኔ ነው አለ። ሙሴ የጻፈው ስለ እኔ ነው አለ። ተመልከቱ፣ ቅዱሳት መጽሐፍት የሚናገሩ ስለ ኢየሱስ ነው። እንቀጥል። ከነቢያት አንዱ ኢሳያስ ነው። ኢየሱስ በስጋ ከመገለጡ ከድንግል ማርያም ከመወለዱ በፊት ከ750 ዓመታት በፊት ትንቢት የተናገረው ኢሳያስ ስለ ኢየሱስ ከተነበየው ትንቢት አንድ ነገር ልንገራችሁ። ምዕራፍ 9 ከቁጥር 6 ላይ ያለውን ቃል እናንብብ። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። በዚህ ኢሳያስ በትንቢት በእግዚአብሔር መንፈስ ሆኖ ከተናገረው ከዚህ በትንቢት ቃል ውስጥ ሁለት አይደንቲቲ እንመለከታለን። አንደኛው ፊዚካል አይደንቲቲ ነው። ሁለተኛ ዲቪኒቲ መለኮትነትን ወይም አምላክነትን እንመለከታለን። በአንድ ፐርሰን ላይ የሚታዩ ሁለት አይደንቲቲ፣ አንደኛ ሰው መሆኑን እርሱንም ቁጥር 6 ላይ ሕፃን ወንድ ልጅ በሚሉ በሁለት ቃላት ተወልዶልናል የሚለውን ወንድ ልጅ ሕፃን ተወልዶልናል በሚለው ሐሳብ ይገልጻል። ተወልዶልናል። አዎ፣ የተወለደው አምላክ አይደለም። የተወለደው በአምላክነቱ አይደለም። ሰው ሆኖ ተገለጠ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ይላል። ኢየሱስ እናንተ የማትክዱትን ሰው መሆኑን ያሳያል። እዚህ ጋር
ሰው መሆኑን አትክዱትም። ሰው መሆኑን አትክዱት። አንዳንድ ጊዜ በጣም ሲደብራችሁ ዝቅ ለማድረግ ትሞክራላችሁ እንጂ በጣም ሲደብራችሁ በጣም ለማብጠልጠል ትሞክራላችሁ እንጂ የተገረዘ የሚሸና እንዲህ ምናምን ስትሉ ያሳፍራል። ይሄ ያሳፍራል። ሪል ሰው በሆነበት ይበላ ነበር። በ8ኛው ቀን ተገርዟል በስጋው። ኢየሱስ ግን ነቢያት የተናገሩት እርሱ አምላክ ነው አሉት። ስጋ ለብሶ የተገለጠበት ዓላማና ምክንያት አለው እንጂ ኢየሱስ ስጋ ለብሶ የተገለጠ አምላክ ነው። ብዙ ክፍሎችን ልንመለከት እንችላለን። ስለዚህ ኢሳያስ ሲናገር ወይም በትንቢት መንፈስ ነቢያትን ትቀበላላችሁ አይደል? ነቢያት የሚሉትን መልእክትን ትቀበላላችሁ። ስለዚህ ሕፃን ብሎ ሰውነቱን ከተናገረ በኋላ እርሱ ደግሞ ድንቅ መካር፣ ኃያል አምላክ፣ ማይቲ ጋድ፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው። እነዚህ 4ቱ ነጥቦች የእርሱ መለያዎቹ ናቸው። ድንቅ መካር፣ ኃያል አምላክ። ማነው እርሱ? ተወለደ የተባለው ነው። ማነው እርሱ? በምዕራፍ 7 እና 8 ላይ ደግሞ ድንግል ትጸንሳለች የተባለው ከድንግል የተወለደው እርሱ ኢየሱስ፣ እርሱ ኃያል አምላክ ነው። ነቢያትን ታምኑ የለ? የነቢያትን መልእክትን ትቀበሉ የለ? ስሙት። ከመጽሐፍ ቅዱስ ውጪ ሌላን የማንቀበልበት ምክንያት ልንገራችሁ። ኢየሱስ ክርስቶስ መወለዱን፣ መምጣቱን፣ ማን መሆኑን ነቢያትና የቀደሙ አባቶች በግልጽ ተናግረዋል። እንቀበላቸዋለን። ኢየሱስ ከተወለደ በኋላ 600 ዓመት ቆይቶ በ7ኛው ክፍለ ዘመን ላይ የመጣ አስተምህሮ፣ በ7ኛው ክፍለ ዘመን የመጣ አንድ ሰው ብቻውን መጥቶ በሌላም በማንም ያልተገለጠ መገለጥ ተገልጦልኛል ብሎ ሲል ኢየሱስንና ክርስትናን ተከታዮችን ለማሸማቀቅ ብሎ ያመጣውን አስተምህሮ ከፈጣሪ ነው ብለን አንቀበል። ለምን? መጽሐፍ ቅዱስን ስለሚቃወም። ለምን? መጽሐፍ ቅዱስን እየተቃወመ ራሱን ሌላ አስተምሮን ስላበጅ። ከኢየሱስ ጋር አብሮት የነበረ ኢየሱስ ያደርግ የነበረውን በዓይኑ ያየ ዮሐንስ ሐዋርያው እንዲህ አለ። ምዕራፍ 1 ላይ ከቁጥር 5 ላይ ከቁጥር 1 ላይ ሕይወት ተገለጠ ያለ፣ ሕይወት ተገለጠ እኛም አይተነዋል። ይህንን የተናገረው ከኢየሱስ ጋር የነበረ ኢየሱስ በምድር በሚመላለስበት ጊዜ አብሮት የነበረ ሰው ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከተን ነውና በእጆቻችን የዳሰስነውን እንናገራለን። ሕይወት ተገለጠ ይላል። የሚለው ሕይወት ራሱ ኢየሱስን ነው። ተገለጠ፣ የተገለጠ ሕይወት ብሎ የሚለው ሕይወት ከኢየሱስ ጋር ያልነበረ ወይም መንፈስ ቅዱስ ያልገለጠው ስለ ኢየሱስ ክርስቶስ እውነትን መጽሐፍ ቅዱስ የሚለውን ያልተናገረው ማንኛውም ነቢይ ነው ቢባል ነቢይነቱን አንቀበልም። እርሱ እውነተኛ ነቢይ አይደለም። እርሱ ከእግዚአብሔር አይደለም። ኢየሱስን የማይቀበል ሁሉ ከእግዚአብሔር አይደለም። አንድ ሰው ብቻ አይደለም ሙሴ የተናገረው፣ ኢሳይያስ የተናገረው፣ ሚክያስ፣ ሚልክያስ፣ ዘካርያስ የተናገሩት ስለ ኢየሱስ ይሄንን እውነትን ነው። ይሄንን ነው ወዳጆች። ስለዚህ ይሄ ዮሐንስ ከኢየሱስ ጋር አብሮት የነበረው እንሰማዋለን። ይሄ ከኢየሱስ ጋር አብሮት የነበረ ሰው የሚናገረው እንቀበላለን። ምንድን ነው ያለው? ምዕራፍ 5 ከቁጥር 20 ላይ እንደዚህ ብሏል። የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱን እንድናውቅ ማስተዋልን እንደሰጠን። ማንን እንድናውቅ? እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው። የምንሰማው አብሮት የነበረ
እነ ጴጥሮስ የሚናገሩትን እነ ዮሐንስ የሚናገሩትን 12ቱ ደቀ መዛሙርት የሚናገሩትን 120ዎቹ የሚናገሩትን ተከታዮቹ የሚናገሩትን እንቀበላለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ ፌክ አይደለም፣ ወሬ አይደለም። እኔ አይደለሁም አምላክ ነው ያልኩት፣ እርሱ እውነተኛ አምላክ ነው። በባህሪው አምላክነቱን ይገልጥ ነበር፣ በንግግሩም ይገልጥ ነበር፣ በስራውም ይገልጥ ነበር። ተመልከቱ ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 58 ስትመለከቱ አንተ ዕድሜ 50 ያልሞላ አባታችን አብርሃምን አይታለን ብለው ሲሉ ኢየሱስ እንዲህ አላቸው፣ አባታችሁ አብርሃም ሳይወለድ እኔ አለዋል። በጣም አስደናቂ ቃል ነው። አብርሃም ሳይወለድ ኢየሱስ በስጋ ከመገለጡ በፊት ከማርያም በፊት ከ3000 ዓመታት በፊት አብርሃም ኖሮ ሞቷል፣ በስብሷል። አብርሃም አልፏል። አሁን ግን ኢየሱስ ምንድን ነው የሚለው? አብርሃም ሳይወለድ እኔ አለው። የራሱ ቢግኒንግ ወይም መጀመሪያውን አይደለም እዚህ ጋር የምናገረው፣ መጀመሪያ የሌለው እንደሆነ ነው የምናገረው። መነሻ የሌለው ከአብርሃም በፊት አለው። ከመች ጀምሮ መነሻውን አይነግርም፣ ግን ከአብርሃም በፊት አለው። ይህንን ከዘፍጥረት ዮሐንስ ወንጌል ምዕራፍ 1 ስትመለከቱ በመጀመሪያ የነበረ በእግዚአብሔር ዘንድ የነበረ እርሱ እግዚአብሔር ስለሚል መጀመሪያ የሌለው በመጀመሪያ ግን የነበረ፣ መነሻ የሌለው ከመጀመሪያ የነበረ። በቁጥር 3 ላይ ደግሞ ስትመለከቱ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ብሎ መጽሐፍ ይላል። ስለዚህ ኢየሱስ አምላክ ነው፣ ሲሰወርብን ነው። ይቀጥላል። ከዚህ ሐሳብ ጋር ከዚህ ቪዲዮ ቀጣይ ቪዲዮ ላይ ኢየሱስ አምላክ እንደሆነ አስረግጬ ያሳያችኋል፣ ግልጹ ነግራችኋል። ወደ መጽሐፍ ቅዱስ ተመለሱ። ከመጽሐፍ ቅዱስ ውጪ ስለ ኢየሱስ መናገር የሚችል ሞራል ያለው አቅም ያለው ከመጽሐፍ ቅዱሱ ሐሳብ ከመጽሐፍ ቅዱሱ ነቢያት ውጪ ወይም ይህንን እውነትን ከሚደግፉ ውጪ በተቃራኒ መንገድ የሚመጣ ሁሉ ከእግዚአብሔር አይደለም። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ አምላክ ነው። ኢየሱስ ጌታ ነው። ይህንን እውነትን ተቀበሉ። ይወዳችኋል።